የንስርና የቁራ የዘይቤ ፍልሚያ በጠቅላይ ሚኒስትር አብይ አህመድና በድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ መካከል ያለው ፍልሚያ ተራ የፖለቲከኛና የዘፋኝ ንትርክ አይደለም። ይህ የሁለት የተለያዩ የዓለም እይታዎች፣ የሁለት የተለያዩ የስልጣን ምንጮች እና የራዕይ እና የነባራዊ እውነታ ደም አፋሳሽ የሐሳብ ግጭት ነው። ጠቅላይ ሚኒስትር አብይ ራሳቸውንና መንግስታቸውን በንስር ሲመስሉ ቴዲ አፍሮ ወይም ተቺዎችን በቁራ መመሰላቸው የኒኮሎ ማኪያቬሊን የስልጣን ፖለቲካ በሚገባ የሚያሳይ ነው። ማኪያቬሊ ልዑል በተሰኘው መጽሐፉ ላይ አንድ መሪ በህዝቡ ዘንድ ተፈሪነትንና አድናቆትን ለማትረፍ ሁልጊዜም ታላላቅ ፕሮጀክቶችን መስራትና ያልተጠበቁ ድርጊቶችን መፈጸም አለበት ይላል። አብይ አህመድ በወንጪ ሪዞርት ቆመው እኛ ንስር ነን ማለታቸው ሀገሪቱ በጦርነት በኢኮኖሚ ቀውስና በሞት ጥላ ውስጥ እያለች ለምን ሪዞርት ይገነባል ለሚለው ጥያቄ ማኪያቬሊ መልስ ነው። ንስር ከፍ ብሎ ነው የሚበረው። ከላይ ሆኖ ሲያይ መሬት ላይ ያለው ደግሞ ጩኸትና ሰቆቃ አይታየውም። የሚታየው ትልቁ ምስል ነው። በፖለቲከኛው ቋንቋ የንስር ፖለቲካ ማለት የመሪው ራዕይ ከህዝቡ የዕለት ተዕለት ሰቆቃና እውነታ ይበልጣል የሚል ትርክት ነው። አብይ በጩኸት አንፈርስም ሲሉ የመንግስትን ህልውና ከግለሰቦች ሞትና ሰቆቃ በላይ አስቀምጠውታል። ይህ ፍጹም የሆነ የስልጣን ቋንቋ ነው። ቴዲ አፍሮ በዳስ ጣል ዘፈኑ ሪዞርት አትስራ ማለቱ አይደለም። ዘፈኑ ከሪዞርት ግንባታ እጅግ የራቀ ጥልቅ ትርጉም አለው። ፍሬድሪክ ኒቼ ስለ ኪነ ጥበብ ሲናገር እውነት እንዳይጎለን ኪነ ጥበብ አለን ይላል። ቴዲ አፍሮ የዘፈነው ሀገር እየፈረሰ ደም እየፈሰሰ ወንድም ወንድሙን እየገደለ እናት እያለቀሰች በየትኛው ሞራላዊ ልልና ነው ሪዞርት ውስጥ ገብተን የምንጨፍረው የሚል የዘመኑ እብደት የተቃወመበት ነው። አብይ ቴዲን ቁራ ማለታቸው በዘፈቀደ አይደለም። በብዙ የዓለም ስነ ቃል ቁራ የሞት የሐዘንና የእውነታ ጠቋሚ ተደርጎ ይወሰዳል። ንስር በምናብና በከፍታ ላይ ሲበር፣ ቁራ ግን መሬት ላይ ያለውን በድን ሬሳና ደም ነው የሚያየው። አብይ እንደ ፖለቲከኛ ሬሳውን ማየት አይፈልግም፣ ሪዞርቱን ነው ማየት የሚፈልገው። ቴዲ ደግሞ እንደ ኪነ ጥበበኛ ሪዞርት ውስጥ ያለውን ውበት ሳይሆን ከመጋረጃው ጀርባ ያለውን የህዝብ እንባ፣ ዳስ፣ የሐዘን ምልክት እያሳየ ነው። ስለዚህ ቴዲ እንደ ማኪያቬሊ ሳይሆን እንደ ኒቼው ልዕለሰብ በመሆን ሐሰተኛውን የፖለቲካ ትርክት በመገዳደር እውነቱን እያመጣበት ነው። ዳስና ሪዞርት የኢትዮጵያ ነባራዊ ሁኔታን የሚገልጹ ሁለት ተቃራኒ ዓለማት ናቸው። ሪዞርቱ የአብይ ዓለም መዋቢያ፣ መዝናኛ፣ ከእውነታ መሸሻና የብልጽግና ራዕይ ማሳያ ነው። ዳሱ የቴዲ ዓለም የሐዘን፣ የለቅሶ፣ የሞት፣ የተፈናቀሉ ሰዎች መጠለያና ማህበራዊ እውነታ ነው። በፖለቲካ ሳይንስ ፖለቲከኞች ሀያል ንስር መሆናቸውን የሚናገሩት ሀያል ስለሆኑ ብቻ ሳይሆን ደካማ መስለው መታየት ስለማይፈልጉ ጭምር ነው። ሮበርት ግሪን 48ቱ የስልጣን ህጎች በተሰኘው መጽሐፉ ሁልጊዜም ከእውነታው ይልቅ ምስልና ትዕይንት ይበልጣል ይላል። ጦርነት ሲበዛ፣ ኢኮኖሚ ሲወድቅ፣ የሰው ህይወት ርካሽ ሲሆን አንድ መሪ ስልጣኑን ለማቆየት የሚጠቀመው ስልት እኛ ከዚህ ሁሉ በላይ ነን፣ ንስር ነን የሚል የስነ ልቦና ጨዋታ ነው። ቴዲ አፍሮ አዲስ አበባን ባንዲራንና ማህበራዊ መስተጋብርን በማንሳት የሚያደርገው ሙግት የዚህን የንስር ትርክት መሰረት መናድ ነው። ቁራ ንስርን ማሸነፍ የሚችለው አብሮት ወደ ሰማይ በመብረር ሳይሆን ንስሩ ሊያርፍበት ያለውን ዛፍ በመቁረጥና ወደ መሬት በማውረድ ነው። የቴዲ አፍሮ ዳስ ጣል እና ሌሎች ስራዎች አብይን ከደመናው ላይ ወደ ደም አፍሳሹ የመሬት ላይ እውነታ ለማውረድ የተደረገ የኪነ ጥበብ የጦርነት ስልት ነው። ቴዲ አፍሮ አብይን እብድ፣ ውሸታም፣ አታላይ፣ ከሃዲ፣ አገር አፍራሽ፣ ባንዲራ አርካሽ እና ከአዲስ አበባ ገፊ ብሎ መክሰሱ በስራዎቹ እንደሚያንጸባርቀው እንዲሁም አብይ አደናቃፊ ጫጫታ ብለው ማጥላላታቸው የፖለቲካ ሳይንስ ሊቃውንት የማህበራዊ ውል መፍረስ የሚሉትን ክስተት ቁልጭ አድርጎ ያሳያል። ቴዲ አፍሮ በ2010 ዓ.ም አብይ ስልጣን ሲይዙ የተሰበከውን የፍቅር ይቅርታና አንድነት ትርክት አምኖ ነበር።
ዛሬ ግን ያ ትርክት ወደ ደም መፈናቀልና የሀገር መፍረስ አደጋ ሲቀየር ቴዲ ክህደት ይለዋል። ነገር ግን ይህንን በስልጣን ፈላስፋው በማኪያቬሊ መነጽር ስናየው አብይ ያደረጉት ክህደት ሳይሆን የስልጣን ፖለቲካ ታክቲክ ነው። ማኪያቬሊ ልዑሉ በተሰኘው መጽሐፉ ምዕራፍ 18 ላይ እንዲህ ይላል፣ አንድ መሪ ሩህሩህና ታማኝ ሃይማኖተኛና ቅን መስሎ መታየት አለበት። ነገር ግን ስልጣኑን ለማቆየት ሲል እነዚህ ሁሉ ባህሪያት በአንድ ጀንበር ጥሎ ተቃራኒውን ለመሆን አውሬ ለመሆን ዝግጁ መሆን አለበት። አብይ አህመድ ስልጣን ላይ ለመውጣት የእርግብ ጭንብል፣ ፍቅር፣ መደመር ተጠቅመው ነበር። ስልጣኑን ለማጽናትና የራሳቸውን ራዕይ ለመተግበር ግን ወደ ንስርነት፣ ኃያል ርህራሄ የለሽነት፣ ጦርነት ተቀየሩ። ቴዲ ይህንን ሽግግር እብደትና ውሸት ሲለው፣ በፖለቲካው ዓለም ግን ይሄ ከፍተኛ የሆነ የፖለቲካ ብልጠትና ማኪያቬሊያዊው ጭካኔ ነው። ንስር ሰማይ ላይ ሆኖ ሲያይ የተገነባውን ቃል ኪዳን ሳይሆን ስልጣኑን የሚያስቀጥለውን ኃይል ብቻ ነው የሚያስበው። የቴዲ አፍሮ ትልቁ ሮሮና ቁስል ባንዲራዬን አረከስካት፣ ከተወለድኩበት አዲስ አበባ እንዳልኖር ገፋኝ የሚለው ነው። ይሄ ጉዳይ የሁለቱ ውዝግብ ልብ ነው። ታላቁ የጦርነት ፈላስፋ ካርል ቮን ኦን ዋር በተሰኘው መጽሐፉ ማንኛውም ጦርነት የስበት ማዕከል እንዳለው ይናገራል። የስበት ማዕከል ማለት የጠላት ኃይል ማንነትና ህልውና የተንጠለጠለበት የጀርባ አጥንት ማለት ነው። በቴዲ አፍሮና እሱ በሚወክለው የህብረተሰብ ክፍል ዘንድ አዲስ አበባ ዝም ብላ ከተማ አይደለችም። የኢትዮጵያዊነት ማህፀን ነች። ባንዲራውም ዝም ብሎ ጨርቅ አይደለም። የታሪክ የደምና የአንድነት መንፈስ ነው። አብይ አህመድ ወይም መንግስታቸው ይህንን የስበት ማዕከል እያፈረሰ ወይም በአዲስ ትርክት እየቀየረ ነው። አብይ አሮጌዋን ኢትዮጵያ አፍርሰው አዲሷን ብልጽግና ለመገንባት የአሮጌውን ስርዓት ምልክቶች፣ ባንዲራውን፣ የአዲስ አበባን ነባር ማንነት ማዳከም ወይም ማደስ አለብኝ ብለው ያስባሉ። ቴዲ ደግሞ ይህንን የሀገርን የጀርባ አጥንት የስበት ማዕከል ለመከላከል የኪነ ጥበብ ጦርነት ከፍቷል። ቁራው እየጮኸ ያለው ዛፉ ላይ ስላረፈ ሳይሆን ንስሩ የዛፉን ስር ባንዲራና አዲስ አበባ እየቆረጠ ስለሆነ ነው። አብይ አህመድ ቴዲን እንደ ቁራ ወስደው ጫጫታው አያደናቅፈንም ማለታቸው እጅግ አደገኛ የሆነ የፖለቲካ ስነልቦና ነው። በስልጣን ፖለቲካ ውስጥ መሪዎች እውነታውን ላለመጋፈጥ ሲሉ የማስተባበል ፖለቲካ ይጠቀማሉ። ሀገር በጦርነት እየታመሰች ኢኮኖሚው ሲወድቅ የሰው ህይወት እንደ ቅጠል ሲረግፍ አብይኛ ንስር ነን ማለታቸው ኒቼ እንደሚለው ከሰውኛ ባህሪ በላይ ለመሆን መሞከር ነው። ንስር ከላይ ሆኖ የሰውን ጩኸት አይሰማም። የቴዲ ጩኸት የህዝብ ሮሮ ነው። አብይ ግን ይህን ሮሮ የቁራ ጫጫታ ብለው መፈረጃቸው ስልጣን እንዴት ሰውን ከነባራዊ እውነታ እንደሚያርቀው ያሳያል። ቴዲ አፍሮ የሞራልና የታሪክ ጠበቃ ሆኖ እብደት ነው፣ ሀገር እያጠፋህ ነው እያለ ነው። አብይ አህመድ የስልጣንና የኃይል ጌታ ሆነው ታሪክ እየሰራው ነው፣ ታሪክ ደግሞ ያለ ደምና ጩኸት አይሰራም እያሉ ነው። ይህ የኪነ ጥበብና የፖለቲካ ግጭት አይደለም። ይህ የሞራልና የኃይል ፍልሚያ ነው። ቴዲ ኃይል የለውም፣ ጦር አያዝም። ነገር ግን የብዙሃን ልብ ሞራልን ይዟል። አብይ የህዝቡን ሞራል ላያገኙ ይችላሉ። ነገር ግን መሳሪያና ስልጣን ኃይል አላቸው። በጠቅላይ ሚኒስትር አብይ አህመድ እና በቴዲ አፍሮ መካከል ያለው ፍልሚያ ማብቂያው የት ነው? የስልጣኑ ማማ ላይ ያለው ንስር ያሸንፋል ወይስ መሬት ላይ ያለው ቁራ? ይህንን ለመመለስ ወደ ቻርልስ ዳርዊን የዝግመተ ለውጥ ህግጋት፣ ወደ ግሪክ ስነ ቃልና ወደ ፖለቲካዊ ሰርቫይቫል ስልቶች መሄድ ግድ ይለናል። አብይ አህመድ ፀሐይን የናፈቀው ንስር ወይስ አይካሩስ? አብይ ራሳቸውን ንስር ነን ከፍ ብለን እንበራለን ሲሉ በፖለቲካ ፍልስፍና ውስጥ ትልቁን አደጋ እየተጋበዙ ነው። በግሪክ ስነ ቃል ውስጥ አይሩካስ የተባለ ገጸ ባህሪ አለ። አይሩካስ ከሰም በተሰሩ ክንፎች ከፍ ብሎ መብረር ጀመረ። ከፍታው ሲያረካው መሬት ላይ ያለውን እውነታ ረሳው። ከፍ ብዬ ከፀሐይ ጋር ልላተም ብሎ በረረ። ሆኖም ፀሐይዋ የሰም ክንፎችን አቀለጠችበት። አይሩካስም ተከስክሶ ሞተ። በፖለቲካው ዓለም ይህ የስልጣን ትዕቢት ከመጠን ያለፈ በራስ መተማመን ይባላል። አብይ ጦርነትን፣ የኢኮኖሚያዊ መውደቅ፣ የህዝብ መፈናቀልንና የዜጎችን ሮሮ እንደ የቁራ ጫጫታ ቆጥረው በሪዞርት ከፍታ ላይ ለመብረር ሲሞክሩ በህልውናው ፖለቲካ ውስጥ ትልቅ ስህተት እየሰሩ ሊሆን ይችላል። ቻርልስ ዳርዊን የሚተርፈው በጣም ጠንካራው ንስሩ አይደለም፣
ይልቁንም ከነባራዊ ሁኔታ ጋር ራሱን ማላመድ የሚችለው ነው ይላል። ንስር ከፍ ብሎ ቢበርም ሊበላ ሊጠጣና ሊያርፍ ወደ መሬት ወደ ህዝቡ እውነታ መውረድ አይቀርም። መሬቱ በጦርነት እሳት እየነደደ ከሆነ ንስሩ ማረፊያ አጥቶ በአየር ላይ ይቃጠላል። ስለዚህ የንስርነት ትርክት ጊዜያዊ የስነ ልቦና ማስታገሻ እንጂ ዘላቂ የሰርቫይቫል ስልት አይደለም። ቴዲ አፍሮ የሬሳ ላይ ቁራ ወይስ ከአመድ የሚነሳው ፊኒክስ? አብይ ቴዲን ቁራ ብለውታል። ቁራ ደም፣ ሬሳና ጥፋት ያለበት ቦታ የሚጮህ ወፍ ነው። ነገር ግን ቴዲ በእርግጥ ቁራ ነው? አይደለም። ቴዲ አፍሮ በኪነ ጥበብና በማህበረሰብ ስነ ልቦና ውስጥ ፊኒክስ የተባለውን ተምሳሌታዊ ወፍ ነው የሚወክለው። ፊኒክስ በራሱ እሳት ተቃጥሎ ሞቶ ወደ አመድነት ከተቀየረ በኋላ ተመልሶ ከራሱ አመድ ውስጥ በህይወት የሚነሳ የማይሞት ወፍ ነው። ቴዲ አፍሮ ዳስ ጣል ብሎ ሲዘፍን ባንዲራዬ ተረገጠ፣ አዲስ አበባዬ ተገፋች ሲል ቁራ ሆኖ ሬሳ ለመብላት አይደለም። ሀገሪቱ በፖለቲካ እሳት ተቃጥላ አመድ እየሆነች መሆኑን ነግሮን፣ ነገር ግን በዘፈኖች ውስጥ የኢትዮጵያዊነትን የጀርባ አጥንት በማስቀመጥ ሀገሪቱ ከምትገኝበት አመድ ውስጥ ተመልሳ እንድትነሳ እንደ ፊኒክስ እንድታንሰራራ እያደረገ ነው። መንግስታት፣ ንስሮች ያልፋሉ፣ የፖለቲካ ስልጣን ይወድቃል። ነገር ግን ቴዲ የሚወክለው የህዝብ ሞራልና የኪነ ጥበብ ነፍስ በፍጹም አይሞትም። ጦር መሳሪያ ሪዞርት ሊያሰራ፣ ሰውን ሊገድል፣ ድምፅን ሊሸፍን ይችላል። ቴዲ የያዘው ግን ለስላሴ ያለው ኃይል ነው። ሰንዙ ዘ አርት ኦፍ ዋር ላይ እንዳለው ከሁሉ የላቀው የጦርነት ጥበብ ጠላትን ያለ ጦር መሳሪያ ማሸነፍ ነው ይላል። ቴዲ አፍሮ አንድም ጥይት ሳይተኩስ የአብይን የንስርና የብልጽግና ትርክት በሚሊዮኖች ልብ ውስጥ እንዲፈርስ አድርጎታል። ጦርነቱ በማን አሸናፊነት ይጠናቀቃል? ይህ የሁለት የተለያዩ ኃይሎች ፍልሚያ ነው። አብይ አህመድ ጊዜያውን የፖለቲካ ስልጣን ጦርነትና የፕሮጀክት የሪዞርት ፖለቲካን ይወክላሉ። ኃይላቸው ያለው አሁንና እዚህ ላይ ነው። ቴዲ አፍሮ የህዝብን ስነ ልቦና፣ የሀገርን ማህፀን፣ አዲስ አበባን፣ ባንዲራን፣ ታሪክንና የሞራል የበላይነትን ይወክላል። ኃይሉ ያለው ትውስታና ዘላለማዊነት ላይ ነው። አብይ አህመድ በጩኸት በዘፈን አንፈርስም ማለታቸው በፊዚክሳዊው ዓለም ትክክል ነው። መንግስት በዘፈን አይወድቅም። ነገር ግን የኒቼ ፍልስፍና እንደሚያስተምረን አንድ መንግስት መጀመሪያ የሚፈርሰው መሬት ላይ ሳይሆን በህዝቡ አእምሮና ልብ ውስጥ ነው። ቴዲ አፍሮ ዳስ ጣል በሚለው ዘፈኑ ያደረገው መንግስትን ማፍረስ ሳይሆን መንግስት የገነባውን የውሸት ሪዞርት ማኪያቬሊያዊ ጭንብል በመክፈፍ የህዝቡን ልብ ወደ ነባራዊ እውነታ፣ ወደ ሀዘኑ ዳስ እንዲመለስ ማድረጉ ነው። የህዝብ ልብ ከሸሸ ደግሞ የንስሩ መውደቅ የጊዜ ጉዳይ ብቻ ነው የሚሆነው። በመጨረሻ ንስሩ ከፍ ብሎ እየበረረ ቁራው ላይ ሊስቅ ይችላል። ነገር ግን ከፍታው ላይ ኦክሲጅን፣ የህዝብ ድጋፍ እያለቀ ነው። ሪዞርቱ ውስጥ የሚጨፍሩ የስልጣን ሊቃን ብቻ ነው። ከውጪ ያለው ሚሊዮን ህዝብ ግን በቴዲ አፍሮ ዳስ ውስጥ ተቀምጦ የንስሩን ክንፍ መዝለፍለፍ እየጠበቀ ነው። በስልጣን ፖለቲካ፣ በማኪያቬሊ፣ በኒቼና በዝግመተ ለውጥ ህግጋት ስንመዝነው በመጨረሻ አሸናፊ የሚሆነው ከፍ ብሎ የሚበረው ንስር ሳይሆን ከመሬት ላይ ሆኖ እውነታውን፣ ስበትን የተረዳውና ከአመድ መነሳት የሚችለው ፊኒክስ ነው። መልካም ጊዜ ይሁንላችሁ። ቻናላችንን ሰብስክራይብ በማድረግ አስደናቂና ያልተለመዱ እይታዎችን ይቀላቀሉ።